ሰላም እንዴት ናችሁ? ዛሬም በድጋሚ የዩቲዩብ 10 ምርጥ ሀሳቦችን ይዤላችሁ መጥቻለሁ። በባለፈው ቪዲዮ ላይ የሰጠኋችሁን ኮንቴንት አሪፍ እንደሆነ ተስፋ አደርጋለሁ። ዛሬም ደግሞ 10 የተለያዩ መስራት የምትችሏቸውን ኮንቴንት አይዲያዎችን ነው ሼር የማደርጋችሁ። ከዛ በፊት ግን ወደ ኮንቴንቶቹ ከመሄዳችን በፊት ላስት ታይም እንዳልኳችሁ ምንድን ነው የመጀመሪያው ነገር አሁንም መርሳት የሌለባችሁ ኮንቴንት ሶሻል ሚዲያ ላይ ኮንቴንት ክሪኤሽን አይዲያ ውስጥ ስንገባ ኢንፍሉዌንስ ለማድረግ ስንመጣ መጀመሪያ ማወቅ ያለብን ምን መስራት እችላለሁ፣ ያለን ስኪል ምንድን ነው፣ ምን ላይ ነው ጎበዝ የሆንኩት፣ ምን አይነት ጥሩ ነገር አለ፣ ምን አይነት ነገር መስጠት እችላለሁ፣ የማያደክመኝ ነገር ፓሽኔ ምንድን ነው የሚለውን ነገር በደንብ በስነ ስርዓቱ ጊዜ ሰጥታችሁ አጥንታችሁ መመለስ ያለባችሁ ጥያቄ መሰረታዊ ጥያቄ። ይህንን ከመለሳችሁ የማይነጥፍ ኮንቴንት አይዲያ ራሳችሁ ጋር እቤታችሁ ውስጣችሁ አለ ማለት ነው። ከዛ ውጭ ግን እነዚህ ነገር ይህንን ነገር ካላወቃችሁ አሁን የምንሰጣችሁ አይዲያዎች በዛ መስራት ትችላላችሁ። ግን የመጀመሪያው መሆን ያለበት የእናንተን ፓሽናችሁን ያላችሁን ስኪል ምን መስራት እንዳለባችሁ አቅማችሁን በደንብ መለየት፣ ከዛ በኋላ በዛ አቅማችሁ መሰረት መስራት የሚሆነው ማለት ነው። ምክንያቱም አያደክማችሁ። የምትፈልጉት ሲሰሩ ደስ የሚላችሁን ነገር ስታደርጉ ምንም አይነት ድካም የለም ስላችሁ ይኖራል። በእርግጥ ግን እንደ ድካም አይደለም የሚቆጠረው። እየተማራችሁ ደስ እያለ እንጆ እያደረጋችሁት ነው የምትሰሩትና ይሄ የመጀመሪያው ነው። ሁለተኛው ደግሞ ተሰጧችሁ መለየት መቻል አለባችሁ። ምን አይነት ተሰጥኦ ነው ያላችሁ? ውስጣችሁ ጀምሮ ከልጅነታችሁ ጀምሮ የተቀበለ ነገር መስራት፣ ይህንን የምትፈልጉት የምትጓጉለት ነገር፣ ይሄ በጣም የምትጨነቁለት ከውስጣችሁ ገፍቶ መውጣት የሚፈልግ ነገር ምንድነው ውስጣችሁ ያለው? እሷን ነገር በደንብ አብጣጥራችሁ ማወቅ ነው ማለት ነው። ይህንን እንደዚህ ካልን አሁን ቀጥታ ወደ ኮንቴንት አይዲያዎቹ እንሄዳለን። የመጀመሪያው አይዲያ ምንድነው? ስታይልና ፋሽን ነው። ይሄ ፋሽን ላይ ያላችሁ ሰዎች በደንብ ሊሰሩበት የሚችሉት አይዲያ ነው። እንዴት አዳዲስ ፋሽኖችን፣ እንዴት አዳዲስ ስታይሎችን ለሎካሉ ለኢንተርናሽናል ለሆኑ ሰዎች እንዴት ማቅረብ እንዳለባችሁ በደንብ ተዘጋጅታችሁ በዚህ መሰረት መስራት ትችላላችሁ ማለት ነው። ኢንተርናሽናል የሆኑ ፋሽን ዲዛይነሮች፣ ኢንተርናሽናል የሆኑ ፋሽን ኢንቫይሮንመንት ውስጥ ያሉ ሰዎች ምን አይነት ስራ እየሰሩ ያሉት፣ ምን አይነት ፋሽን ኢንቫይሮንመንት ላይ አዳዲስ ነገር ተጨመረ፣ ምን አይነት ውድድሮች አሉ፣ ምን አይነት ቶርናመንትስ አሉ፣ ምን አይነት ጥቅማጥቅሞች አሉት፣ ለኢትዮጵያ ስተው የሚጠቅመው ነገር ምንድን ነው? አያችሁ፣ እየሰፋ ነው የሚመጣው። አሁን ይሄ ትንሿን አይዲያ ነው የምሰጣችሁ። እናንተ ደግሞ በጣም እያሰፋችሁት መምጣት አለባችሁ ማለት ነው። ይህንን ከኢትዮጵያ ማለፋችሁ ወርልድ ዋይድ ስታደርጉት እየሰፋ ነው የሚመጣው። ሲሆን የተለያየ ቋንቋ መናገር የምችሉ ሰዎች ይህንን በተለያየ ቋንቋ መስራት ትችላላችሁ። በአማርኛም ከሆነ ደግሞ ዓለም ማህበረሰብ ጋር እያቀናጃችሁ ከኢትዮጵያ ውስጥ ካለው ከፋሽን ዲዛይን ጋር በተገናኘ መስራት ትችላላችሁ ማለት ነው። እዚህ ፋሽን ኢንዱስትሪ ውስጥ መግባት የሚፈልጉ ሰዎች ደግሞ ምን አይነት ቱል መጠቀም እንዳለባቸው፣ ምን አይነት ኮርስ መማር እንዳለባቸው፣ መውሰድ እንዳለባቸው፣ ምን ማወቅ እንዳለባቸው የተለያዩ ነገሮችን ማስተማርና መስጠት ትችላላችሁ ዴሊ ማለት ነው። ይሄ እንደዚህ ነው የሚሆነው። ቀጣዩ ኮንቴንት አይዲያ ምንድን ነው? ቡክ ሪቪው ነው። ሁለተኛው ማለት ነው። ቡክ ሪቪው ምንድን ነው? ፊክሽን ሊሆን ይችላል፣ ነን ፊክሽን ሊሆን ይችላል፣ ሳይኮሎጂ ኤናምና የተለያዩ መጽሐፎችን በደንብ ያሉ ቡኮች ይኖራሉ። እነሱን ሪቪው እያደረጋችሁ ሰምራይዝ እያደረጋችሁ ማስተዋወቅ ነው ማለት ነው። ይሄ የሚጠቅማችሁ ለምንድን ነው? ወደፊት እያደጋችሁ ስትመጡ መጽሐፍ የሚጽፉ ሰዎች እና ፐብሊሽ የሚያደርጉ ሰዎች እናንተ ኮሚኒኬት አድርጓችሁ እንደ ሶሻል ሚዲያ ኢንፍሉዌንሰር ማስታወቂያ እንድትሰሩላቸው አግሪመንት ሊያቀርቡላችሁ ወይም ደግሞ ኦፈር ሊያቀርቡላችሁ ይችላሉ ማለት ነው። በደንብ ቡክ ሪቪው ላይ መስራት ትችላላችሁ። ይሄ የእናንተ ፓሽናችሁ ከሆነ። ሶስተኛው የኮንቴንት አይዲያ ምንድን ነው? ሳይበር ሴኩሪቲ እና ስካም አዌርነስ። ቴክኖሎጂ ላይ ያላችሁ ሰዎች ይህንን በደንብ ይገባችኋል። ቴክኖሎጂም ላይ የሌላችሁ ሰዎች ደግሞ የተለያየ ሀሳቦችን ይዛችሁ በደንብ መስራት የምትችሉበት ነው። ለምሳሌ ሳይበር ሴኩሪቲ ስንል ከዲጂታሉ ዓለም ጋር በተገናኘ የሚደረጉ ጥበቃዎች ማለት ነው። ለምሳሌ አሁን ቤታችን ግቢያችን ይጠበቃል አይደለ? እንደዛ ሳይበር ሴኩሪቲ ሲባል ዲጂታል ዓለሙን ሰኪውር የሚደረግበት ፎሎአፕ የሚደረግበት ሜንቴን የሚደረግበት ፕሮሰስ ከዛ ጋር በተገናኘና ስካሞች አሉ፣ ኦንላይን የሆኑ ዲጂታል የሆኑ ስካመሮች አሉ። እሱን ደግሞ እንዴት ሰዎች ከነዛ አጭበርባሪዎች መቆጠብ እንዳለባቸው አዌርነስ መስጠት ነው፣ ግንዛቤ መስጠት ነው። ለምሳሌ ከንግድ ባንክ ጋር በተገናኘ በጣም ብዙ ጊዜ ነው ንግድ ባንክ ላይ የማጭበርበር ስራዎች የተደረጉ ያሉትና ከንግድ ባንክ ጋር በተገናኘ ትክክለኛውን ኢንፎርሜሽን ከንግድ ባንክ ከሚሰጡት መረጃ ትክክለኛ ሳይታቸው እየወሰዳችሁ ማጋራት ነው ለማህበረሰቡ ማለት ነው። የማያውቁ ሰዎች ስላሉ ከኢትዮ ቴሌኮም ጋር በተገናኘ፣ ሳፋሪ ጋር በተገናኘ፣ ከሌሎች ባንኮች ጋር በተገናኘ፣ ከሙሉ ኢንሳ ጋር በተገናኘ እንደ ዓለም ደግሞ ስታስቡ መጠንቀቅ ያለብንና መስራት ያለብን ማሳደግ ያለብን ነገሮችን በደንብ ሼር ማድረግ ትችላላችሁ ማለት ነው። እንግዲህ ዲጂታሉ ላይ ስናወራ የተለያየ አፕሊኬሽኖችን፣ የተለያየ ዌብሳይቶችን፣ የተለያየ ኢንተርኔትን ተጠቅመን
አክሰስ የምናደርጋቸው ፕላትፎርሞች ይኖራሉ። ከነሱ ጋርም በተገናኘ የተለያየ ስካመሮች ስላሉ ከዛ መጠበቅ እንዳለብን በእያንዳንዱ ሴሽን ይህንን አሪፍ አድርጋችሁ ከሰራችሁበት ጥሩ የሆነ ነገር ታገኛላችሁ ማለት ነው። አራተኛው የኮንቴንት አይዲያ ምንድነው? ዲጂታል ማርኬቲንግ መሰረታዊ የሆኑ ነገሮች ናቸው። ምንድነው? አብዛኛው ሎካል የሆኑ ቢዝነሶች እንዴት ቢዝነሳቸውን ዲጂታሊ ራን ማድረግ እንዳለባቸው ግንዛቤው የላቸው። ለምሳሌ ዲጂታል ማርኬቲንግ ላይ የሚሰሩ ሰዎች የእናንተን ቢዝነስ እናሳውቅላቸዋለን ብለው ገንዘብ ተቀብለው ፌስቡክ ላይ፣ ኢንስታግራም ላይ፣ ሊንክዲን ላይ ራን ያደርጋሉ። ቲክቶክ ላይ ቢዝነሳቸውን ያስታውቃሉ። በጣም ብዙ ብር ነው የሚሰሩት። እነዚህ የቢዝነስ ኦነሮች ግን ይህን እንዴት የራሳቸውን ቢዝነስ ራሳቸው እንዴት ፌስቡክ ላይ፣ ሊንክዲን ላይ፣ የተለያዩ ሶሻል ሚዲያዎች ላይ ራን ማድረግ እንዳለባቸው አያውቁም። እናንተ ምንድን ነው የምታደርጉት? ችግር አለ፣ መፍትሄው እናንተ ጋር አለ ማለት ነው። እንዴት በጣም አፎርደብል በሆነ ፕራይስ የእናንተ ቢዝነስ በእንደዚህ አይነት ሶሻል ሚዲያዎች ላይ ራን ማድረግ ትችላላችሁ ብላችሁ ኮንቴንት መስራት ብቻ ነው። ስለዚህ ይህንን በደንብ ከሰራችሁበት በጣም ብዙ ቢዝነስ ኦነሮች እናንተ ጋር ይመጣሉ። እዚህ ብቻ ሳይሆን ከሀገር ውጭ ሊሆኑ የቢዝነስ ኦነሮች እናንተ ጋር ይመጣሉ። ለምንድን ነው የሚመጡት? የእናንተ አድማስ እየሰፋ ኦዲየንሶቻችሁ እየሰፋ ሲመጣ ማስታወቂያ ለማሰራት ይመጣሉ ማለት ነው። ይህ በጣም ጠቃሚ ነገር ነው። ላስት ቪዲዮም ላይ እንዳልኳችሁ እያንዳንዱ የምትሰሩት ቪዲዮ ኮንቴንት ኢንተርሊንክድ መሆን መቻል አለበት። ከተለያየ ሴክተር ጋር በጣም በብዙ ነገር መገናኘት መቻል አለበት። ምክንያቱም ኢንካማችሁ በጣም ስትሮንግ እና መሰረቱ በጣም ፋውንዴሽን ስትሮንግ በሆነ ፋውንዴሽን ላይ እንዲመሰረት ስለሚያደርጋችሁ ቢዝነስ ላይ እየሰራችሁ ከሆነ በጣም ብዙ ቢዝነስ ኦነሮች ስለሚመጡ አሪፍ የሆነ አጋጣሚ ይኖራችኋል ማለት ነው። ያው ይህንን በደንብ እንድታስቡበት ነው። ይሄ ዲጂታል ማርኬቲንግ መሰረታዊ ነገሮች ናቸው። እዚህ ላይ በደንብ መስራት ትችላላችሁ። አምስተኛው ኮንቴንት አይዲያ ምንድን ነው? ሪል ስቴት እና መሬት ሽያጭ እና ማከራየት ላይ ያለውን ፕራይስ አፕዴት መስጠት፣ መረጃ መስጠት፣ አዳዲስ ነገሮችን መስጠት፣ ወቅታዊ ሁኔታዎችን መስጠት። ይህም ከቢዝነስ ጋር የሚገናኝ የሚያሰራ አይዲያ ነው፣ የማያልቅ አይዲያ። እዛም ላይ ምድሩ ልታደርጉት መሰላችሁ? አሪፉ ስፓት ሪቪው መስራት ነው፣ ወይም ደግሞ ኮምፓሪዝን መስራት። ለምሳሌ ዲኤምሲ ሪል ስቴት እና ቴምር ሪል ስቴት እንደዚህ አይነት ሽያጭ አላችሁ። ከሁለቱ የትኛው ነው የሚሻለው? ከሁለቱ አሪፉ የትኛው ነው? ምን አይነት ጥቅሞች አሉት? ምን አይነት ጉዳቶች አሉት? ፕራይሳቸው ምን ይመስላል? ላስት ዊክ እንደዚህ ነበር፣ በዚህኛው ሲዝን ደግሞ እንደዚህ ነበረ ያላችሁ ኮምፓሪዝን ትሰራላችሁ ማለት ነው። ሳይታችሁ ጋር የሄዳችሁ ራሱ ከእነሱ ጋር አግሪመንት አድርጋችሁ እነሱ ጋር ሄዳችሁ እስከ ሳይታችሁ ድረስ በመሄድ እንደዚህ አይነት ኮንቴንቶችን በጣም መስራት ትችላላችሁ ማለት ነው። ይሄ በደንብ ሪል ስቴት ላይ እንግዲህ ኢንቨስትመንቱ ያለው በጣም የኢትዮጵያ ኢንቨስትመንት አሁን ላይ እዛ ላይ ነው እየተንቀሳቀሰ ያለ። በጣም ብዙ ቢሊዮን ብሮችና ዶላሮች የተንቀሳቀሱ ስለሆነ መስራት አለባችሁ። ምንድነው ሀሳቡ? ሪል ስቴት እና መሬት ላይ ሽያጭና ማከራየት ላይ ያሉትን የዋጋ ልዩነቶችን፣ አዳዲስ ነገሮችን፣ አንደኛው ሪል ስቴት ከሌላኛው በምን ይለያል፣ አድቫንቴጁ ምንድነው፣ የት ነው ሳይታቸው፣ ምን ይጠቅማል፣ ምን አይነት አዳዲስ ነገሮችን ጥቅሞችን ይሰጣሉ የሚሉ ነገሮችን ዲቴል ስለ ሪል ስቴቶች መስራት አለባችሁ። ምክንያቱም ኢትዮጵያ ውስጥም ከሀገር ውጭ የሆኑ ሰዎች በአካል መጥተው ማግኘት የማይችሉ ሰዎች መረጃ ይፈልጋል። ይህ መረጃ ደግሞ እጃችሁ ላይ ነው ያለ፣ ገንዘብ እጃችሁ ላይ ነው ማለት ነው። ይህን ወደ ገንዘብ መቀየር አለባችሁ፣ ግዴታ አለባችሁ። ወደ ቀጣይ ሜዳ ስድስተኛው ጋር ስንመጣ ምንድን ነው? ኤአይ ቱሎች ናቸው። አሁን እንግዲህ ራዲካል የሆነ ቼንጅ ነው የተደረገ ያለው አለማችን ላይ ስፔሻሊ ከ20 ጀምሮ ኤአይ የሚባል ታሪክ መጥቷል። እና ምንድን ነው ላይፋችን ማቅለል ነው ኤአይ አክቹዋሊ በቀላሉ ፍሪላንስ ላይ የሚሰሩ ሰዎች፣ የተለያየ ቢዝነስ ላይ ያሉ ሰዎች፣ ስኮላርሽፕ የሚፈልጉ ልጆች፣ ግራፊክስ ዲዛይን የሚሰሩ ሰዎች፣ ቪዲዮ ኤዲቲንግ የሚሰሩ ቴክ ላይ ያሉ ሰዎች፣ እያንዳንዱ ሰው መጠቀም ያለበት ዴይሊ አክቲቪቲውን የሚያቀልለትን ኤአይ ቱሎችን ማቅረብ ነው ከእናንተ የሚጠበቀው። ይህንን በደንብ ሀንት እያደረጋችሁ አሪፍ የሆነን ኤአይ ቱል በየሰዓቱ በየቀኑ ለሰው ፊድ የምታደርጉ ከሆነ ሰው ይመጣል እናንተ ጋር። ምክንያቱም ይህ ሁሉ ሰው በጣም በብዙ ስራ በብዙ ነገር ተወጥሮ ነው የሚውለው የሚያመሻው። እናንተ ደግሞ ይህንን ለሱ እጁ ላይ ነው የምታስቀምጡለት ማለት ነው። በየጊዜው ሰዎች የእናንተን ኮንቴንት ለማየት በጣም የጓጉና ኢንትረስትድ የሆኑ ይመጣሉ ማለት ነው። ኤአይ ቱሎችን አዳዲስ ኤአይ ቱሎችን ለሰዎች፣ ለተማሪዎች፣ ለአስተማሪዎች፣ በተለያየ ቢዝነስ ላይ ላሉ ሰዎች ማቅረብ አለባችሁ። ይህም አሪፍ ኮንቴንት አይዲያ ነው። በሎንግ ፎርማትም በሾርት ፎርማትም ማቅረብ ትችላላችሁ ማለት ነው። ሰባተኛው የኮንቴንት አይዲያ ምንድን ነው? ከቱር ኤንድ ትራቭል ጋር ትንሽ ሊገናኝ ይችላል። ምንድን ነው? ይህንን ታውቃላችሁ ወይ ብሎ መጀመር ማለት
ስለ አንድ ቦታ፣ ስለ አካባቢያችሁ፣ ስለ ሰፈራችሁ፣ ስለ ስራ ቦታ እያንዳንዱን ሁኔታዎች እየጠቀሳችሁ ስለዚህ ነገር ታውቃላችሁ ወይ ብላችሁ ኮንቴንት መስራት ትችላላችሁ ማለት ነው። ይሄ የእናንተን ባህል፣ የእናንተን አኗኗር፣ እዛ ቦታ የሚኖሩ ሰዎችን ባህል፣ አኗኗር እያንዳንዱ ነገር ዲቴል ያሳያችኋል። ለምሳሌ አንድ ቦታ ጠቅሳችሁ ስለዚህ የምታውቁት ነገር አለ ወይ ብላችሁ ኮንቴንት መስራት። የስትሪት ቪዲዮ ሊሆን ይችላል እኮ ቁጭ ብላችሁ ኮንቴንት ልትሰሩ ትችላላችሁ። ይህንም ዲቴል እየገባችሁ ስለዚህ ነገር ታውቃላችሁ ብሎ መስራት። ስፔሻሊ ሴቶች ብትሰሩበት ደግሞ በጣም ውጤታማ የምትሆኑበት። ይሄ በደንብ ከእናንተ ጋር የሚሄድ ስለሆነ ቀለልም ያለ ስለሆነ በደንብ ትሰራላችሁ። ያው ወንዶችም መስራት አይችሉም ማለት ሳይሆን ሞር ከሴቶች ጋር ማድረግ ስለሚችል ማለት ነው። በዚህ ላይ መስራት ትችላላችሁ። ሌላኛው ደግሞ 8ኛው ኮንቴንት አይዲያ ምንድን ነው? ፐርሶናል ትራንስፎርሜሽን ነው። ወርካውት ጀምራችሁ ጂም ጀምራችሁ በ30 ቀን ውስጥ ያመጣችሁት ለውጥ ምን ይመስላል? በዚህ ይህንን ጀምሬ ይህንን አድርጌ ያለው ለውጥ ይህንን ይመስላል ብላችሁ ትራንስፎርሜሽኑ ማሳየት፣ ቢፎር ኤንድ አፍተር ማሳየት ማለት ነው። ይሄ እንደ መነሻ በራሳችሁ ላይ ጀመራችሁ እንጂ ማስፋት ይቻላል። ለምሳሌ አንድ ቢዝነስ እዚህ ጋር ነበረ፣ በዚህ ጊዜ ውስጥ እዚህ ጋር ደረሰ። ያንን የቢዝነስ ኦነሩን እኮ ኢንተርቪው መስራት ትችላላችሁ። ስለሱ አንዳንድ መረጃዎችን አጣርታችሁ አጠር ያለ ሪቪው ሰርታችሁ ኢንፎርም ማድረግ ትችላላችሁ። ምክንያቱም በዛ ውስጥ ሰዎች የሚማሩት ነገር ስላለ ማለት ነው። ያው ለውጥ በጣም ይፈልጋል፣ ለውጥ እንፈልጋለን። በዲፎልት ሳይኮሎጂችን ይፈልጋልና ያንን በደንብ ከሰራችሁበት አሪፍ የሆነ ነገር ይኖራል። ስለ ኢትዮጵያና ስለ ኬንያ፣ ስለ ኬንያና ስለ ኡጋንዳ ወይም ደግሞ ኢትዮጵያን ቤዛ አድርጋችሁ ስለ ኢትዮጵያ ዋን ቱ መኒ ታደርጋላችሁ። ኢትዮጵያና ኬንያ፣ ኢትዮጵያና ኡጋንዳ፣ ኢትዮጵያና ታንዛኒያ፣ ኢትዮጵያና አሜሪካ፣ ኢትዮጵያና ኢንግላንድ ምናምን ያላችሁ መስራት ትችላላችሁ። ቢፎር ኤንድ አፍተር ትራንስፎርሜሽን ሆኖ ያለውን ችግሩንም ያለውን ለውጡንም አንድ ላይ ትሰራላችሁ። ከዚህ ጋር በተገናኘ ደግሞ ከነሱ የምንማራቸው ነገሮች ምንድን ናቸው? መንግስት እንደ መንግስት መማር የሚችለው፣ ወጣቱ እንደ ወጣት ደግሞ ተምሮ ራሱን መቀየር የሚችልበት አጋጣሚዎች ምንድን ናቸው የሚሉትን ነገሮች አንድ ላይ ኦርጋናይዝ አድርጋችሁ መስጠት ትችላላችሁ ማለት ነው። 9ኛው የኮንቴንት አይዲያ ምንድን ነው? ብዙዎቻችሁ ያው የሙዚቃ ወዳጅ ናችሁ ብዬ አስባለሁ። ሚውዚክ ሪቪው ነው። አዳዲስ ሙዚቃዎች ሲለቀቁ እነሱን ኢሚዲየትሊ ሪቪው ያደርጋችሁ መስራት ነው ማለት ነው። ይሄ አማርኛ ሙዚቃዎችን ብቻ ሳይሆን ኢንተርናሽናል ሙዚቃዎችን ሪቪው ያደርጋችሁ ሪኮመንድ ማድረግ ነው። ይህንን ሪኮመንድ ስታደርጉ ግን ሲቹዌሽናል ሊሆን ይችላል። አንድ ሰው ስላለበት ሙድ ድብርት ላይ ከሆነ ድብርት ላይ ሆኖ ማዳመጥ ያለበት የሙዚቃ አይነት፣ ሪሌሽንሽፕ ላይ ሆኖ ብሬክ አፕ ካለ በዛን ታይም መደመጥ ያለበት ነገር ሙዚቃ ምን አይነት ሙዚቃ ነው ብላችሁ የሚውዚክ ሪቪው እየሰራችሁ ቶሎ ቶሎ መልቀቅ ትችላላችሁ ማለት ነው። 10ኛውና የመጨረሻው ምንድን ነው? ከቤታችሁ ሆናችሁ በቀላል በጀት መስራት የምትችሉት የምግብ አይነት ብላችሁ መስራት የምትችሉትን የምግብ አይነት መስራት እየሰራችሁ ቪዲዮ ቀርጻችሁ መልቀቅ ማለት። እዚህ ላይ የምትችሉትን ምግብ መስራት ብቻ ሳይሆን ያንን እየሰራችሁ ግን ኦንላይን ኮርሶችን መማር፣ ኢንተርናሽናል የሆኑ የምግብ አዘገጃጀቶችን መማር፣ ከዛ በኋላ ያንን የተማራችሁትን የምግብ አዘገጃጀቱን አንድ ላይ ለሎካሉ ደግሞ ለሌሎች ሰዎች እያሳያችሁ ቪዲዮ መስራት ነው ማለት ነው። ከአስፈላጊ ከሆነ ደግሞ እየተማራችሁ ያላችሁበትን ፕሮግረስ አንድ ላይ ታሳያላችሁ። ይህ በጣም ኢንትረስቲንግ ነው። ሰዎች ያዩዋችኋል። ምናልባት ላይም ልገቡ ትችላላችሁ። የተለያዩ ነገሮችን ልታደርጉ ትችላላችሁ። ይህንን በደንብ ከሰራችሁበት አሪፍ ነው ብዬ አስባለሁ። ያው በተቻለኝ አቅም ጥረት አሪክ ያለው አሪፍ ነገር ለእናንተ ለማቅረብ ይህንን ይመስላል። ለዛሬ ይዤላችሁ የመጣሁት ኮንቴንት አይዲያ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡ። ነበረን ቆያ በጣም አመሰግናለሁ። ኔክስት ታይም እንዲቀናል